ወዳጄ ትልቅ ህልም አለዎት? ምናልባት ስኬታማ ሰው መሆን፣ የራስዎን ቢዝነስ መጀመር ወይም ህይወቶን ሙሉ በሙሉ መለወጥ ይፈልጉ ይሆናል። ነገር ግን ይሄ ህልሜ መቼ ይሆን ብሎ ጠይቀው ያውቃሉ? ብዙዎቻችን ህልም አለን፣ ነገር ግን በጥቂት ምክንያቶች የተነሳ ህልማችን በሀሳብ ደረጃ ብቻ ቀርቶ ይባክናል። እንኳን ወደ ኦብስቲኔት ድሪምስ ቻናል በሰላም መጣችሁ። ዛሬ በዚህ ቪዲዮ ያሰቡትን ትልቅ ህልም ወደ እውነተኛ ስኬት የሚቀይሩ 3 ወሳኝና ተግባራዊ እርምጃዎችን በዝርዝር እንመለከታለን። እነዚህ ነጥቦች በህይወቶ ላይ መተግበር ሲጀምሩ ለውጡን በአጭር ጊዜ ውስጥ ማየት ይጀምራሉ። ቪዲዮውን ላይክ በማድረግ አብሮኝ ይቆዩ። አንደኛው፣ ህልሞን ወደ ግልጽ ግብ መቀየር። Turn your dreams into a clear goal። የመጀመሪያውና ዋናው እርምጃ ህልሞን በግልጽ ማስቀመጥ። ሀብታም መሆን እፈልጋለሁ ወይም ስኬታማ መሆን እፈልጋለሁ ማለት ብቻ በቂ አይደለም። ምክንያቱም ግልጽ ያልሆነ ህልም መዳረሻ ወደማይታወቅ መንገድ እንደሚጓዝ ነው። ምን ማድረግ አለቦት? ህልሞን በወረቀት ላይ በግልጽ ቢጻፉት። መቼ ማሳካት እንደሚፈልጉ ጊዜ ያስቀምጡለት። ትልቁን ህልሞን በየቀኑ፣ በየሳምንቱ ወይም በየወሩ ወደሚሰሩት ጥቃቅን ስራዎች ማይክሮ ጎልስ ይከፋፍሉት። ግልጽ ግብ ሲኖሮት አእምሮ ትኩረት የሚያደርግበትን አቅጣጫ ያውቃልና። የሁለተኛ እርምጃዎት ፍርሃትን ሰብሮ ዛሬውኑ መጀመር። Break fear and start today። ሁለተኛ እርምጃ መጀመር ነው። ብዙ ሰዎች ፍጹም የሆነ ጊዜ፣ ፍጹም የሆነ ሁኔታ ወይም ብዙ ገንዘብ እስኪኖራቸው ድረስ መጠበቅ ይመርጣሉ። ነገር ግን እውነታው ፍጹም የሆነ ጊዜ በጭራሽ አይመጣም። ትልቁ ጠላታችን ነገ መጠበቅ ነው እና ውድቀትን መፍራት ነው። ምን ማድረግ አለቦት? ዛሬ ባላችሁ አቅም፣ ባላችሁ እውቀትና ባላችሁ ቁሳቁስ መጀመር አለባችሁ። የመጀመሪያው እርምጃ ትንሽ ቢሆንም እንኳን ወደፊት የሚያራምደው ስራ ዛሬውኑ ያስታውሱ። ሳይጀምሩ ማደግ አይቻልምና እየሰሩ ሲሄዱ ግን መንገዱ እየተቃና እውቀትም እየጨመረ ይመጣል። ሶስተኛና በጣም ወሳኙ እርምጃ ደግሞ ወጥነትና ትዕግስት፣ consistency and patience የሚባለው ማለት ነው። ሶስተኛውና ወሳኙ እርምጃ በጀመሩት መንገድ ላይ በቁርጠኝነት መቀጠል ነው። ብዙ ሰዎች በታላቅ መነሳሳት ይጀምሩና ጥቂት እንቅፋቶች ሲያጋጥማቸው ወይም ያሰቡት ውጤት በአንድ ጀንበር ካልመጣ ተስፋ ይቆርጡና ይተዋሉ። ምን ማድረግ አለቦት? ትልቅ ለውጥ የረጅም ጊዜ ጉዞ መሆኑን መገንዘብ ያስፈልጋል። በየቀኑ የምናደርጋቸው ትናንሽ ጥረቶች ተደማምሮ ነው ትልቅ ስኬት የሚሆኑት። ስኬት በአንድ ጀንበር የሚገኝ ተአምር ሳይሆን የዕለት ተዕለት ዲሲፕሊን ውጤት ነው። ሳይሰላቹ፣ ተስፋ ሳይቆርጡ በየቀኑ መስራቱን ይቀጥሉ። በማጠቃላይ እርስዎ ህልም እውን መሆን የሚችለው እርስዎ ዛሬ በሚወስዱት ቁርጠኛ እርምጃ ብቻ ነው። ህልሞውን ወደ ግብ ይቀይሩ። ፍርሃትን አሸንፎ ዛሬውኑ ይጀምሩና በየቀኑ በወጥነት ይጓዙ። ከነዚህ ከ3 እርምጃዎች ውስጥ ለእርስዎ በአሁኑ ሰዓት በጣም አስቸጋሪ የሆነበት የትኛው ነው? ዛሬውኑስ ምን አይነት እርምጃ ለመውሰድ አስቡ? በኮሜንት መስጫው ላይ ያጋሩን። ይህ ቪዲዮ ለህይወታችሁ ጠቃሚ ሆኖ ካገኘው ላይክ ማድረግዎን እንዳይረሱ። ወደፊትም እንደዚህ ህይወቶን የሚቀይሩ ለግል እድገት የሚረዱ አነቃቂና አስተማሪ ይዘቶች እንዲደርሷቸው ቻናሉን ሰብስክራይብ በማድረግ የቤተሰቡን አባል ሁኑ። ስላዳመጣችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው።